ለምንድነው አገልጋው ቁጭ ብሎ የሚሰብከው? ለምንድነው ቆሞ የማይሰብከው? የቤቱ ከለር ለምን አይቀየርም? ብዙ ስንክሳር አለ። አስተያየት ልስጥ ቢል ኢየሱስ የጀመረው አባቱ ይፈጽመው ዘንድ በተሰጠው ተልኮ ነው፣ የጨረሰውም በተልኮ ነው። የጽድቅ ተጽዕኖ እንድናመጣ ሌሎችን እንድንለውጥ ከተፈለገ እንፈጽመው ዘንድ የተሰጠንን ተልኮ ላይ ማተኮር። ብዙ ጊዜ ተጽዕኖ አልባ እንድንሆን የተሰጠንን ሳይሆን ባልተሰጠን አጀንዳ ስለምንገባ ጊዜና ጉልበታችን ያልቃል። ብዙ ኃጢአት ያልሆኑ መልካም የሆኑ ግን ያልተሰጡን አጀንዳዎች አሉ። የማያገባን ኢየሱስ ለእስራኤል መንግስትን ልትመልስ ነው እንዴ ሰበሰብከን? ለእናንተ አልተሰጣችሁም። ባልተሰጠን የገባኸው አብ በገዛ ጊዜና ዘመኑ የሚያደርገውን እሱ ያውቃል። ለእናንተ የተሰጣችሁ ከሰማሪያ በምድር ዛር ሁሉ ወንጌል እንድትሰብኩ ነው። ባልተሰጣችሁ 1400 ዓመት በፊት በኋላ የሚያደርገውን ወደ ኋላ ስበ ጴጥሮስ ጥያቄ ኃጢአት የለውም ያለ ጊዜው ነው ያልተሰጠህ ነው። ብዙ ጊዜ ተጽዕኖና ለዋጭ ማን ነው በተሰጠን ላይ በተልኳችን ላይ ስለማናተኮር ነው። ኢየሱስ ገና ሲጀምር በተልኮ ላይ ነው ያተኮረው። ኢሳይያስ ምዕራፍ 49 ቁጥር 4 ለመልካም ፈጥረኸኝ ነበር ይላል ያዕቆብ፣ እኔ ግን ጉልበቴ በከንቱ ደከመ፣ ምንም ጥቅም ለሌለው ለከንቱ ጉልበቴን ፈጀሁ ይላል ኢሳይያስ 49:4 ለምን? ያዕቆብን ነግሮታል። ኤሳው ሲያሳድደው በመሰላል ላይ መልአክ እየወረዱ ጫፍ ላይ መሰላሉ ላይ ሆኖ ያዕቆብ በአንተ አሕዛብ ይባረካሉ፣ አንተ ፓትርያርክ ነህ፣ ክብሬን ልገልጥብን የፈጠርኩ 20 ዓመት የተጸለየብህ ለዚህ ነው። ይስሐቅ ደክሞብሃል፣ ርብቃ ደክማብሃለች። ያዕቆብ ነገረው። ያዕቆብ ግን የጸለየውን ታውቃላችሁ። ይህስ የእግዚአብሔር ደጅ ነው አለ። ሲጸልይስ ምን አለ? ጌታ ሆይ እምበላው ብትሰጠኝ፣ አንደኛ እምለብሰው ብትሰጠኝ፣ ሁለት በጤና ወደ ሀገሬ ብትመልሰኝ አምላኬ ነህ አለው። ቁር ሲበላው ሐሩር ሲበላው ለማን? ለበግ ነዋ። ለማን? ለሴት ነዋ። ለአንድ ለራሔል ስንት ዓመት ነው የተጠበሰው ታውቃላችሁ? እነዛን ሁሉ መንጎች፣ እነዛን ሁሉ 4 ሴቶች። ያዕቆብ እድሜ ስንት ነው? ድጋሚ እንዳትጠይቀኝ፣ በአንድ ስቴትመንት ነው መዘጋለህ። ጥቂትም ነው ክፉም ነው። 4 ነጥብ። ክፉ ነው። ለምን እንደዚህ ያልክ? አንተ አይገባህም። ከተፈጠርኩበት ውጪ ለላባ በጎች ዘመን የጨረስኩት የእግር እሳት ሆነኝ። ለማንም የሚሰጠውን ቁጥር አንድ አረኩት፣ ፊተኛ አረኩት። ከተልኮዬ ውጪ ጉልበቴ በከንቱ ደከመ፣ ምንም ጥቅም ለሌለው መቃብርን ለማይሻገር በትንሣኤ ብድራት ለሌለው ያዕቆብ ፈርዖን አትጠይቀኝ ድጋሚ እንደማለት ይመስለኛል። የወንድምን ሚስት ፍታ፣ ላንተ ልትሆን አይገባም ይለዋል መጥምቁ ዮሐንስ። አሰረው እና የሄሮድስ ሚስት እንደምታስገድለው ሄሮድስም ዮሐንስም ያውቃል። ሴትየዋ አደገኛ ነች። ልጇን ልካ የዳነሰች መንግስቱን በሚያከብርበት ሰዓት አእምሮውን ማርካ ማኖ ልታስነካው እንደሆነ መጥምቁ ዮሐንስ ነብይ ነው ያውቀዋል። ከቤተ መንግስት እስር ቤት አምጥቶ ሲጠይቀው ይኸውልህ ይቺ መተተኛ ሴት ትገለኛለች፣ እኔ ምንም አላረኩ፣ እባክህ ፍታኝ፣ ብዙ አደራ አለብኝ፣ ወንጌል ልሰብክ ይገባኛልና እያለ ሲለማመጠው አታዩ። ስለ ጽድቅ፣ ስለ ኩነኔና ስለ ፍርድ ይነግረው ነበር። ደስ እያለው ይሰማ ነበር። በኋላ ድጋሚ ያስጠራሃለሁ እያለ ይመልሰው ነበር። ደጋግሞ ቢያስጠራውም ከወንጌልና ከተልኮ ውጪ ዮሐንስ አልሰበከው። ምን አይነት ተልኮ የተሞላ ሰው ነው በእውነት ናቸው። ኢየሱስ አለ ዮሐንስ በዘመኑ የሚነድ የሚያበራ እሳት ነበር። 4 ነጥብ። እንደኔ ዓለም አቀፍ ብርሃን ባያበራም በሰጠው ዘመንና ተልኮ ነብይ ነው። ነዷል፣ አብርቷል። ከሴቶች እሱን የሚመስል የለም። 4 ነጥብ። ለምንድን ነው እንደዛ የተወደደው? ምግብና አለባበሱ የስብከቱ ስታይል አይደለም። የተፈጠረበትን ከኃጢአት የመዳን የጽድቅ ዕውቀት ያቃል። የኖረውም የሞተውም ለተልኮው ነው። ይገርማችኋል። ሰማይ እልል የሚልለት በተልኮ ያተኮረ ሰው እንደ ፀሐይ ብርሃን እየጨመረ ይመጣል። በፊቱ ሊቆም ማንም አይችልም። ብዙ ጊዜ ባልተሰጠን ደሞዝ ይወስደናል፣ ቢሮ ይወስደናል፣ ምቾት ይወስደናል፣ የውጭ ሀገር ኢንቪቴሽን እዛው ያስቀረናል። ታውቃላችሁ፣ ዓላማ ተኮር አይደለንም፣ ጥቅምና ምቾት ተኮር። ስለዚህ በአጭር ሰዓት ብዙ የጽድቅ ተጽዕኖ እንዳናመጣ ተልኳችንን በሚጠፋ ስንቀይረው አይሆንም። ነገር ግን የመጽሐፍ ቅዱስ ኃያላን ብዙ ናቸው ታውቃላችሁ። እና ብቸኛ ምሳሌያችን ኢየሱስ ገና እንደጀመረ ኢሳይያስ መጽሐፍ ላይ ቁጭ አለባት። ያደርገውና የፈጸመው የተሰጠውና ኢየሱስ ተገናኙ ማለት ነው። ጠፍቶ አጥፊ ልክ እንደ አልቃይዳ ጤነኛ ሰዎች ውስጥ ምሽግ ይሰራሉ ወይ ሆስፒታል ውስጥ ምን ታደርገዋለህ? እንዳትመታው ንጹህ ሰዎች ይጠፋሉ። ዝም እንዳትል ውስጥ ገብተዋል። አጋንንቶች እንዲህ ነው የሚሰሩት። እና ዘመዶቹ ውስጥ ተውሰው ቁጣ በመሙላት አይምሯቸውን ቀየሩት። ይገሉት ዘንድ ወደ ተራራ አፋፍ ወሰዱት። ከተራራ ፈጥፍጠው ሊገሉት። ካፒታል ፐኒሽመንት እስራኤሎች አይችሉም። ሮም ነው የሞት ሕግ የሚፈርመው። በአንድ ቀን ስብከት ሰው አይሞትም።
ለተከሰሰበት መልስ ሳይሰጥ አይፈረድበትም። በእጃቸው ላይ ያለው ሕግ ይላል። ምስክር አለ፣ ግራ ቀኝ ይታያል። በአንድ ቀን ስብከት ሰው እንዴት ይሞታል? ክፉ መንፈስ ካልሆነ በቀር እና ሆ ብለው ተሸክመው ወሰዱት። ነቢይ በገዛ ሀገሩ አይከበርምና እኔ ቃል ስጋ ለብሼ በማልሽ ባድር ትንቀኛለህ እንዴ? ልክን ነው ማሳየ፣ ማንነትን ነው ማነጋግርህ አላለም። ሄዳችሁ ከፊታቸውም ዞር አለ። አየ ሌሎችን ለመለወጥ እንድትፈልግ ከሰው መጠበቅ ነው፣ ከሰው መጠበቅ ነው። እና ኢየሱስ ቅጽል ስም አወጡለት፣ ያናጢ ልጅ። እኔ ነኝ ያናጢ ልጅ? አንተ ነህ ያናጢ ልጅ። ኖ ገብርኤል ለማርያም እኮ ነግሯታል፣ እኔ ቅዱስ የእግዚአብሔር ልጅ ነኝ አላለም። ሞራል ሲነኩ ቅጽል ስም ያወጡታል። ቤልዘቡል አለብህ ይሉታል። ከፈለጉ አበደኮ ሊሉት ይችላሉ። እና ተልኮህን ከእጅ ለማስጣል ሰይጣን ሰውን ተውሶ በፊት ይቆማል። ያኔ ምስክር ትጠራለህ፣ ጠበቃ ትጠራለህ። ብታሸንፍም ብትሸነፍም ትርጉም የለውም። ተልኮህን ከእጅ ሰውን ተውሶ ይወስደዋል። ኢየሱስ ግን በመካከላቸው ዞር አለ። ትዝ ይላችኋል፣ ኤልሳ በከተማ ሲገባ ሕፃናትን ተውሶ ነው ያነጋገረው። መላጣ መላጣ መላጣ፣ እኔ ነኝ መላጣ መላጣ። አየ ልጅ ነገር የተፈጥሮ ነው እኮ ምን ችግር አለው አላለም። ቁጣው ነደደ፣ ረገማቸው። የተቀባ ስለሆነ ድብ ጉብ አሉባቸው። ልጆቹ ሞቱ። የልጆቹ ወላጆች የኤልሳን ስብከትና ጸሎት ይሰማሉ ወይ ነው ጥያቄው። መገለጥ ቢያመጣ ማን ይሰማል? ልጄን ገሎ በሕፃናት በ5 ደቂቃ ንግግር ከከተማ ውጭ ሆነ ኤልሳ። አንዳንድ አጋንንቶች እንዲህ ነው የሚሰሩት። በዘር ይመጣል፣ በመልክ ይመጣል፣ በማንነት ይመጣብሃል። የሰው ቃል አጥንትን ይሰብራል ታውቃላችሁ። እና የሰው ይመስለናል፣ ግን ፍላጻዎችን ሰይጣን ይወረውራል። ከሰው ካልተጠበቅን ወገኖች በጣም ከባድ ነው። ስለዚህ ኢየሱስ ዞር አለ በመሃላቸው። አልተሰማው። ምን ብሰብክ ነው ያናደድኳቸው? ራሱን አልወቀሰም፣ ራሱን አልኮነነም፣ ልካቸውንም አልነገራቸውም። ያደረገው ለአምላክ ለመጨረሻው ጊዜ ለህሊናቸው ወይም ለሌላ ዘመን ትቷቸው ዞር አለ። አለቀ። ጸጋህን የምትጠብቀው ተጽዕኖ እንድታመጣ ከፈለክ ከእንዲህ ያሉ ሰዎች ልብህን መጠበቅ ነው። መሸሻ አትችልም፣ ገዳም የለም። አየህ፣ ከተናደድክ እድሜህ ያጥራል። አየህ፣ ማድረግ ያለብህ ልብህን መጠበቅ ነው። እንደ በጎች በተኩላዎች መካከል እልካችኋለሁ፣ ከሰዎች ተጠበቁ። ሰይጣንን ተቃወመው፣ ከእግዚአብሔር ተስማማለህ። ከሰውስ ትጠበቃለህ። አንተ ሽፍታ፣ ከወዴት እንደሆነ ማትታወቅ ናባል አለው። እኔ ሽፍታ፣ አንተ ሽፍታ። በግን በጠበቅኩ እምቢ ማለት ሲገባ ትሰድበኛለህ። ምን ታመጣለህ? 200 ዕቃ ጠብቁ፣ 400 ሰይፍ ሰንግሉ፣ ሕያው እግዚአብሔርን እስኪ ነገ አንድ ሰው አላስቀርም፣ ናባልና ወንዶቹን ሁሉ እጨርሳለሁ። አረ ዳዊት አቢግያን ተውሶ መጣ እግዚአብሔር። በሁለት ስድብ ሰው ልጨርሰው እንዴ ብራዘር? ንጉሥ ስትሆን በኒኩለር ነው ህዝቡን የምጨርሰው አንተ። ከሰው መጠበቅ የሚባል አታውቅም። ስንት እስር ቤት ልትሰራ ነው? ምናምንቴ ነው፣ ስንፍና ያደረበት ነው፣ ባለጌ ነው፣ ሰው ሊናገረው የማይችል ነው። ከሱ ጋር አትመጥንም። አንተ እኮ በመጽሐፍ ራስ እንደተጻፈልህ የታመነ ቤት የሚሰራልህ ቅዱስ ቅባት የተቀባ ታላቅ አገልጋይ ነህ። ናባል አይመዝንህም። ሙቀትን የሚለካው ናባል ነው። የተላከው ለናባል መልስ ልትሰጥ ነው። የአምላክን ሐሳብ ለማገልገል ነው። እምቢ ብትለኝ ህሊና ይወቅስሃል፣ እግዚአብሔርም ይቆጣሃል። ዞር በል ከሱ። ለምንድን ነው ዞር ምለው? ወንጭፍ በድንጋይ እንደሚጣል ነጥሎ የሚመታ በዙፋኑ ላይ አለ። ፍርድ እግዚአብሔር ነው። ፍትም ይበይን እሱ ነው። እንክርዳድ ስትነቅል ስንዴ ትነቅላለህ። አያምርብህም ፍርድ ላይ። በተልኮ አተኩር እንጂ አለችው። ታውቃላችሁ። ስለዚህ ነው ሳኦልን በእንቅልፍ በዋሻ አሳልፎ ይሰጠዋል። ተውት፣ ቀኑ ደርሶ ወይ እግዚአብሔር ወይ በሰው እጅ ይገባል፣ እኔ ስጋና ደም ጋር ልገናኝ እያለ ልበ እግዚአብሔር እስኪሆን በተልኮ ላይ አስገራሚ ዳዊት። አንዳንዴ ወገኖች ከሰው ካልተጠበቅን የጽድቅ ተጽዕኖ ማምጣት አንችልም። አቢሴሎም አሳዶት ታውቃላችሁ ያገኘው በጣም ያስገርም ነው። ሳሚ የሚባል የጌራር ሰው ቢንያማዊ ሳሚ አፈር እየበተነ አንተ ምናምንቴ የደም ሰው ይለዋል። ጦር አልወረወረበትም፣ አፈር ነው የሚወረወረው። አቴንሽን ስጠኝ ነው አፈር። ዩቲዩብ ላይ ቆሞ በሉት በአሁኑ ቋንቋ ሰው ሁሉ እየሰማው ተራራ ላይ ቆሞ የደም ሰው የደም ሰው የደም ሰው፣ እኔ ነኝ የደም ሰው፣ አንተ ነህ የደም ሰው። የሳኦልን ልጅ ሜሮብና 5 ልጆቿን ገለ ዘረኛ ንጉሥ ለመሆን ብለ ቢንያምን ዘር የጨፈጨፍክ አይነት ነው ትርጉሙ። እና እንግደለው በቀስት አይተውት። አቢሴሎም ሞቶ ድጋሚ ለመንገስ ሲመጣ እግሩ ላይ ወድቆ ይቅርታ ጠየቀው። ዳዊትም ይቅር አለው። ታውቃላችሁ። አትሞትም፣ ኢየሩሳሌም ቤት ሰርተ ተቀመጥ አለው። ልጁም ሰለሞን አባቱም አትሞትም ብሎ ማለለት። ነገር ግን እንደ ማታ ሊሞት እንደ ዛሬ ኑዛዜውን ታውቃላችሁ። ልጄ ሰለሞን የምድር ሩጫ ሁሉ ልፈጽም ነው፣ ዛሬ ልሞት ነው። አባቴ ሆይ የምትናገረው አለ
ኑዛዜ ያለኝ። ይሄው በናያ ጻፊው አለ ቁጥር 1 ብለናል። ጀምራለሁ። ሳሚ በላለሁ። ማን ነው አባዬ ሳሚ? ድክ ስትል አንተ ብርቱ ርግማን አጠጣኝ፣ በሰዎች ፊት አዋረደኝ። ምን ላድርገው? ግደለው፣ ሽበቱን ከደም ጋር ወርድልኝ። ንጉሥ ነበርክ፣ ስልጣን ነበረ፣ ለምን አትገለውም? ይቅርታ ጠየቀኝ፣ እኔም ይቅር አልኩት። ታዲያ ይቅር ካልከው በኋላ እኔ ምን ላድርገው አለው። መስሎኝ ነበር። ይኸውልህ ጎልያድ አይደለም ትዝ ያለኝ፣ ፍልስጤም አይደለም፣ ሶርያውያን አይደለም። 3 ደቂቃ የሰደበኝ ስድብ እንክትክቴን አውጣው። ዳዊት ሳሚ የተባለ ቫይረስ ይዞ ነው የሚዞረው። በገና ይመታል፣ ሳሚ ነው፣ እንደ ኮሌስትሮል አንቆታል። ይኸውልህ ይጸልያል፣ ሳሚ ይመጣበታል በጸሎቱ ላይ። ሰው አዝሎ መኖር ተጽዕኖ ለማምጣት ያልቻለው ሳሚ ኮረስቶታል። 3 ደቂቃ ነው ጠቅ አድርጎ ሽዋል። ስለዚህ አንዳንድ ሰው ከረባት ለብሶ የሚሄድ ይመስላል፣ 4-5 ሰው አዝሎ ነው የሚሄደው። እንደዛ ነው በእውነት። ለቅሶ አልደረሰችም፣ ብሬን ወሰደች፣ አማችኝ፣ ቅብጥርሶ ተጠቅጥቆ ተልኮ የት ጋር ይፍሰስ። አሁን ኤምአርአይ ቢኖር የመንፈሳዊ ይላል ወንዱ። አቤት ስንት ጉዳለ። ልባችን ውስጥ ከባድ ነው። ሰው ተሸክመ መሮጥ ቀለል ብለ ካልሆነ አይቻልም። ከባድ ነው። የሰው ልጅ ልክ ነው። በመልካም ፋንታ ክፉ ይናገራል። ምናምንቴ ነው፣ ስንፍና ያደረበን ነው። እውቀት ከማጣት ሴጣን አድሮበት በከንቱ ሊጣላችሁ ይችላል። ያንን ለአምላክ ትተዋለህ፣ ልብህን ትጠብቃለህ። ሴፍ ካረካውስ ተልኮ መፈጸም የጽድቅ ተጽዕኖ ማምጣት አትችልም። ሰማይ ይዘጋል። ይሄን ያክል ዓመት ዳዊትን አስነከሰው እኮ ነው የምላችሁ በእውነት ከሰው መጠበቅ እና ማህበረሰብንና አገርን ለመለወጥ ከፈለግን ልብህን ከሰው እየተጠበቅ ልብህን ተልኮ ላይ ቸክለህ እና መንፈስ ቅዱስ የምትመቸው በዚህ ስትቃኝ ነው። ተለውጬ ሰውን ለመለወጥ አገርን ለመለወጥ ከተማን ለመለወጥ አንደኛ ትኩረቴ ተልኮ ላይ መሆን አለበት። ሁለተኛስ ልቤን ከሰዎች መጠበቅ አለብኝ። ሳሙኤል ባለበት ቤት አልቤርጎ አይደለም፣ ዝሙት መቅደስ ውስጥ ነው የሚሰሩት። ምን ሰው አለ እዚህ ቤት? ምን ሰው አለ? እየተንጨረጨረ ልቡ ምቱ ሲሞት አታዩት። ፍትህ የሚበይን አምላክ በዙፋኑ እንዳለ ያውቃል። ሳሙኤል ግን በየለቱ ቤተ መቅደሱን ያገለግል ነበር። ብዙ ናቸው። እነ ጦቢያ ሰንበላጥ ያበሳጯቸዋል። እና እነ ይሁዳ አሉ፣ ሐናና ሰጲራ አሉ። ብዙ ነው ሙቀትን የሚያስጨምሩ። ከነሱ ልብህን ካልተጠበቅ ሽበትህ ደምህ ስኳር ጨምሮ ትሄዳለህ። አምላክ ከፈጠረው ከፈቀደልህ ጊዜ በሚያንስ ሁኔታ ነው የምትሄደው። ሰይጣን እንዲህ ያለ ምት ይመታል የሰው ልጆችን ታውቃላችሁ። ከሰው ካልተጠበቅ ለአገልግሎት ጸጋ ይሰጣል። ከሰው ጋር ባለ ግንኙነት ልብህን ትጠብቃለህ። እና ኢየሱስ ከፊታቸው ዞር አለ። ሶስተኛ ኒው ቁጥር 31 ላይ ወደ ገሊላ ከተማም ወደ ቅፍርናሆም ወረደ። ደስ አለኝ ይሄን ክፍል። ብዙ ቦታ የቆየው ቅፍርናሆም ላይ ነው። ኢሳይያስ ምዕራፍ 9 ቁጥር 1 ላይ ተጽፏል። በቅፍርናሆም የአገልግሎቱ ሴንተር ነች ቅፍርናሆም። ለምንድን ነው ቅፍርናሆም ላይ ብዙ የቆየው ብዬ ያለ ምክንያት አይደለም ብዬ ያጠናው የአይሁድ አትላስ ጂኦግራፊካል አትላስ አጠናው። ቅፍርናሆም ወደ ታላቁ ባህር የሚሄድ መንገድ አላት። የረቢ ኮሌጅ አላት ቅፍርናሆም። እና የሮማን ጡረታ ያወጡ ወታደሮች መቀመጫ ነች። የቢዝነስ ሴንተር ነች። ስለዚህ በአጭር ቃል እኔ ርዕስ አወጣሁላት ገዢ ቦታ። ቅፍርናሆም ላይ ሲሰብክ ወታደሩ ቤተ መንግስት ይወስደዋል፣ ረቢው ቤተ መቅደስ ይወስደዋል፣ ነጋዴው ግብጽ ይወስደዋል። ወንጌሉን የቆመበት ምኩራብ አይደለም፣ ጅማሬው ነው እንጂ ምኩራብ ብዙ ያገለገለው ገዢ ቦታ ቅፍርናሆም ላይ ነው። ዛሬስ ቢሆን ዩቲዩብ ላይ ነው፣ ማህበራዊ ድረ ገጽ ላይ ነው የሚቆመው፣ ቴሌቪዥን ራዲዮ ላይ ነው የሚቆመው። አየ ብዙዎችን በአንዴ ለመድረስ የሚችልበትን ገዢ ቦታ ላይ ንስርም በከፍታ ገመገም ትቀመጣለች። ከዛ ሆና የምትነጣውን ታያለች። የንስር ጉልበቷ ከፍታዋ መቀመጫዋ ሲርመሰመሱ መንጠራ ነው የምታያቸው። እና ኢየሱስ ቅፍርናሆም ላይ ገጭ ዝናው በምድር ሁሉ እንዲወጣ የእግዚአብሔር ኃይል በሱ እንዲወጣ ሁሉ እንዲያመሰግኑት። ሶስተኛው ምክንያት ስለ ገዢ ቦታ ታውቃላችሁ። እነዚህ ገዢ ቦታዎች መሳፍንት 18:3 ላይ አንድ ሚካ የተባለ ቤት ውስጥ አንድ ካህን በአመት 10 ብር እየከፈለው አንድን ሚካ ለአመታት ያገለግለው ነበር። ታምናላችሁ? ካህን እኮ የብዙ ነው። አንድ ሰው 10 ብር ስለሰጠው የቤተሰብ ቀዳሽ አይደለም። የዳን ነገዶች መተው ውጣ ከዚህ ቤት አንተ ለብዙ እንጂ ለአንድ አይደለም። በ10 ብር የቀጠረው ሰው ካህኔን ለምን ትወስዳላችኋል? አፍን ዝጋ እንዳንገላሉት። ትክክል ነው። የአንድ ሰው ነብይ ልትሆን አትችልም። በውስጥ ያለው ጸጋ እንደ ፀሐይ ብርሃን ለሁሉ ነው። መከሩ እንዴት ብዙ ነው። ብርሃን አብርቶ እንቅብና አልጋ ውስጥ የሚቀረቀረው የለም። ሁሉ እንዲያዩት መቅረዝ ላይ ያኖረዋል እንጂ የተባለው ይሄ ነው። ኢየሱስ ቅፍርናሆም ላይ ይሄ ቅፍርናሆም የገዢ ቦታ ነገስታት ይሆኑ ተጽዕኖ አምጪ ሰዎች ይሆኑ ማህበራዊ ሚዲያ ይሆን በእኛው ኮንቴክስት ይለያያል በእውነት። እና ሃማ አርጤክስስን ያለው ያዘው ገዢ ቦታ
በ120 ላይ አገር ላይ የሚገዛው አርጤክስስ አይሁድን ለማስገደል ቀላል ነው። ገዢውን ካያስከው ይፈርምልሃል። አስቴርና መርዶኪዮስም ገዢው ላይ ጉብ አሉበት። አለቀ። ጨዋታው እሱ ጋር ነው። ስለዚህ አርጤክስስን ክፉ መንፈስም ቅዱስ መንፈስም አነጣጥረውበታል። እና ታውቃላችሁ አካብ ኤልዛቤል ገዢውን አካብን አገባቸው። አለቀለት። ብትንጫጫ መቅደሱን ትዘጋለች፣ ነቢያትን ትገላለች፣ የባል ጣዖታትን ትፈለፍለዋለች። ለምን? ገዢውን አካብን በቁጥጥር ስር ጨመረችው። እነ ኤልያስ ሁሉ ይንቀጠቀጣሉ ድምጿን ሲሰሙ። አጋንንትና ዝሙት የሞላባት ሴት ነች። ቀላል አትምሰሏት። ብዙ የእግዚአብሔር ካህናትን ብዙ የተቀደሱ ሰዎችን ከጥቅም ውጭ አድርጋቸዋለች። ቀለብ የነሳች ሴኩሪቲ ልካፍና እየገደለች። ሴትየዋ ሴት ብቻ አይደለችም፣ ብዙ አጋንንቶች አሉባት። ገና ስታያት ዝሙት መንፈስ ነው ቁጭ የሚለው። የዋዛ አይደለችም። ታውቃላችሁ ደናግሎች ነው ከፎቅ የጣሏት። ደናግል ይገባችኋል፣ በዝሙት የማይፈተኑ ማለት ነው። እዩ ቢቀባም ከኔ ጋር ማን አለ? 2 ደናግሎች አለን አሉ። እኔ አልጠጋትም፣ ሂዱና ከስክሱልኛል። ከፎቅ አንስተው ከሰከሷት፣ ፈረስ ረገዛት፣ ውሾች በሏት። የዋዛ አይደለችም ልላችሁ ነው ሴትየዋ። ነገር ግን አካብን ያዘችው። ከዛስ አስገራሚው አብድዩ ሄዶ ከአካብ ጋር ፍጥጫ ጀመረ። የጽዳት ሰራተኛ መስሎ ነው የገባው አብድዩ። 100 ነቢያትን በዋሻ ሸሽጓል። እቺን መተተኛ ሴት የተፋለመው ገዢ ቦታ ላይ አካብን በመያዝ ነው። እሷም አካብን ያዘችው፣ አብድዩም አካብን ያዘው። መንጭቆ አምጥቶ ከኤልያስ ጋር አገናኘው። ሪቫይቫል ጀመረ። ታውቃላችሁ ገዢ ቦታ በቅዱስ ቃሉ ዮሴፍ ፈርዖንን ይዞታል። ያመጣውን ተጽዕኖ እናንተ ታውቃላችሁ። ጳውሎስ አንድ አገረ ገዢውንና አንድ ኤልማስ የተባለ ጠንቋይ አገረ ገዢው የጳውሎስን ቃል እንዳይሰማ ያጣመመው ነበር። የጠንቋውም የጳውሎስም ትኩረት አገረ ገዢው ላይ ነው። ለምን? አገረ ገዢ አመነ ማለት ቀላል አይደለም። ሰው ሁሉ በክርስቶስ እኩል ቢሆንም የስልጣንን ታውቃላችሁ ተጽዕኖ እና እንዳይሰማው ሲያጣምም አንተ የሰይጣን ልጅ የቀናውን መንገድ ከማጣመም አታርፍምን? እውር ትሆናለህ አለው። አገረ ገዢውም ጳውሎስ ያደረገውን ተአምር ሳይሆን ንግግሩን አምኖ አመነ። ጳውሎስም አገሩን ለቆ ጠፋ። አገረ ገዢ አመነ ማለት ቀላል አይደለም። እኛ እኮ ለባለስልጣናት ያለን ነገር እኔ ይገርመኛል። አብዛኛው ተቃዋሚ ነን። እንዲያውም በጸሎት መደገፍ አይደለም ወንጌል እንዲያምኑ በነገር ሁሉ ከመርዳት ይልቅ አንደኛ ተቃዋሚ ብዙዎቹ ነው። አፍራለሁ በእውነት ነው የምላችሁ። ማንኛውም ባለስልጣን ቢሆን ነው ስልጣን ሁሉ ከሰማይ ነው። ልንማልድ ልንጸልይና ልናቀናቸው እንጂ ልንቃወማቸው አይገባም። ቢሳሳቱም በትህትና ልንቃወም ይገባል። በፍቅር ስተታቸው ልነግር ይገባል። በጥላቻና በስድብ ግን አይሆንም። ቁጣ ከሰማይ ማምጣት ነው። ስልጣን ሁሉ ከሰማይ ነው በእውነት እና ለባለስልጣናት ያለን አመለካከት መቀየር። ዳንኤል የምታመልከው አምላክ አዳነህ? ፍርደ ገምድል ዳኛ ለምን ጸለይ ብላ አንበሳ ውስጥ ትጨምረኛለህ? ኢየሱስ ጌታ ነው አላለው። ንጉሥ ሆይ 1000 ዓመት ንገስ። ሲሸነግለው አይመስለኝም። ንግስና ከእግዚአብሔር እንደሆነ ናቡከደነጾርም አውቋል። ትጥላለህ፣ ታነሳለህ። አንተ ሉዓላዊ ነህ። ጥበብና ዕውቀት የምትሰጥ ታሪክንና ነገስታትን የምትቆጣጠር ነህ ብሎታል። ታውቃላችሁ ዳንኤል በዛ ዘመን የነበረ ሰው ነው። ተለውጠን ሌሎች እንድንለውጥ ከተፈለገ የትኩረት የተልእኮ ጉዳይ በቃ የኔ ተልእኮ አውቀዋለሁ። እናንተ ምንድነው ተልእኮ? ወንጌልን ለዓለም ሁሉ ስበኩ ቢባልም እያንዳንዳችን የተሰጠን ተልእኮ ተገጣጥሞ ነው ይሄንን የሚያራምደው። ምናልባት ካሜራ ቀራጩ የሱ ተልእኮ እንደዚህ ይሆናል። እኔን ቀርጾ ኤዲት አድርጎ ወደ ዳመና መላክ ይሆናል። እኔስ መስበክ ነው። ሰንዴ ስኩል የምታስተምራለች፣ ለእናንተ ሻይ የምታፈላለች። ሁሉም የተሰጠውን አውቆ በዛ ቢተጋ ወንጌል ባጭር ጊዜ ነው የሚሮጠው። በሁሉ ቦታ ሁሉ መሆን አትችልም። ኢየሱስ የተጻፈውን በተላከው ጉዳይ ነበር ትኩረቱ። ተልእኮን እንዳያስጥል ደግሞ ከሰዎች ይጠበቅ ነበር። ልቡን ይጠብቃል። ከፍቅር በቀር ከወንጌል በቀር ቂምና በቀል ኩርፊያ የለበትም። 3 ገዢ ቦታ ላይ ይቆማል። ሉቃስ ወንጌል 4 በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበር። በታላቅ ድምፅ ጮሆ ተው ናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንክ አውቄአለሁ፣ አንተ የእግዚአብሔር ቅዱስ አለ። ኢየሱስም ዝም በል ከርሱም ውጣ ብሎ ገሰጸው። ጋኔኑም በመካከላቸው ጥሎ ሳይጎዳው ከርሱ ወጣ። ሁሉም መደነቅ ያዛቸው፣ እርስ በርሳቸው ይህ ቃል ምንድነው? በስልጣን በኃይል ርኩስ መናፍስትን ያዛል ሊወጡማል ብለው ተነጋገሩ። ዝናውም በዙሪያ ባለች ሀገር ወደ ስፍራ ሁሉ ስለ እርሱ ወጣ። በቃ ሰንጥቆት ሄደ አገሩን። ኢየሱስ ከኢየሩሳሌም ውጭ እኮ አልወጣም። ወንጌልና ዝናው ግን ዓለምን ከደናት። ስለ ወንጌል ያልሰማ ሰው የለም። ለምን? የክፉ መናፍስትን አሰራር አይስተውም። ታውቃላችሁ እና አንድ ምኩራብ ሲገባ አንተ ጎባጣ መንፈስ ስምህንም ስራህንም አውቀዋለሁ፣ አንተማ እውር ነህ፣ አንተማ ዲዳ ነህ፣ አንተስ ሌጊዮን ነህ፣ አንተ በዝርዝር ያውቃቸዋል አሰላለፋቸውን። የሰማይ ኃይላት በአየሩ ላይ ያሉ አለቆች በምድር የተሰማሉ ሁሉ አጋንንቶች ያውቃቸዋል። ገና ሲገባ ታውቃለህ ኃይለኛውን ሳታስር ቤቱን አትበዘብዝም።
እና እቺ እኮ ለ18 ዓመት ሙሉ የአብርሃም ልጅ ሆና እንደዚህ ያጎበጣት ማን ይመስላል? የተፈጥሮ መም ይመስለኛል። አይደለም፣ የምኩራቡ አለቃ የድካም መንፈስ ይባላል። እጁን ሲጭንባት ቀጥ አለች። እንዲህ ነው እንዴ? ጎባጣ ሁሉ ከመንፈስ አይደለም። አንዳንዴ ግን ክፉ መናፍስትን ያጎብጣሉ። አልገባህም? ሁሉን ከስጋ ሁሉን ከማቴሪያል ጋር ታገናኘዋለህ። ከሚታየው በስተጀርባ ክፉ መናፍስቶች አሉ። ኃይለኛውን ካላሰርክ መበዝበዝ አትችልም፣ መጨመር አትችልም፣ ተጽዕኖ ማምጣት አትችልም። ሐዋርያቱንም ወደ ጌርጌሳኖን እንሂዳላቸው። ጌርጌሳኖን እንደ ዮሴፍ ወይ ጴጥሮስ ጳውሎስ ማለት ነው፣ የመቃብር ቦታ። ዛሬ ደግሞ ለሙታን ሊሰብክ ነው እንደሚወስደን። ዛሬ ምን ጉድ ነው ሳይሉ አይቀሩም። ማዕበሉን አስነሳበት፣ ጸጥ አረገው እና መቃብር ቦታ ሲሄድ ልብስ የሌለው ሰንሰሉን የሚበጥስ ለብዙ ቀን እኔ ነኝ ያለ ከተማውን የያዘ ሰው ቀን ሳይደርስ ልታጠፋን ነው፣ የልዑል አምላክ ባሪያ ማን መሆኑን አውቄያለሁ። ዝም በል፣ ስምህ ማን ነው አሉ። ኢየሱስ በመረጃ ነው እንደሚኖረው አምላክ አይደለም እንዴ? አይደለም። የሱን ስም ከዋክብትን ስም እኮ ያውቃል። ለምን ይጠይቃል? ለሱ አይደለም፣ ለሐዋርያቱ ስልጣን እየሰጠ ነው። ስማችንማ ሌጊዮን 17000 የሮም ወታደር ማለት ነው። 17000 ጅኒ ተጠጋግቶ ቁጭ ብሏል። ጴጥሮስ ሳይደነግጥ አይቀርም። አንድ ባታሊዮን ጦር አንድ ውስጥ ተቀምጧል። ይኸው ለጴጥሮስ እንዲህ ነው። ጌርጌሳኖን እኮ ፖሊስ አላት፣ ቀበሌ ሱቅ አላት። የሚያስተዳድረው ግን ዋና ሄድ ኦፊሱ እዚህ ነው። ለዚህ ሰውዬ ውስጥ አንድ ጅኒ ከሷ ያወጣና ይመታታል። መኪና ገጫው፣ አስወረዳት፣ ተንጠልጥሎ ሞተ ትላለህ። ገዢው የት መስልሃል? እዚህ ነው አሉ። ልቀቅ አለው። ያራባውን አሳማ ይዘ ወደ ባህር ግባለው። ልቡ ተመለሰለት። እፎ ያለ ጌታ ሆይ እባክህ ልከተልህ። አትከተለኝም። ሂድና ለቤተሰብ የእግዚአብሔርን ድንቅ ተአምር ንገራቸው። ለቤተሰብ ንገራቸው። ሌጊዮን ያደረብኝ 3 ቀን ስልጠና እንኳን የለም እንዴ? እንደ ቀጠና 2 እንኳን አገልጋዮች ሲሰለጥኑ አታውቅም እንዴ? እንደ ማለት እኮ ዛሬ አውጥተህ ዛሬ አልገባህም። ኃይለኛው ስለታሰረልህ ኢየሱስ ጌታ ነው ካልክ 50 ሰው ይድናል። ፈታኝ ካልክ 150 ሰው ይድናል። ኃይለኛው ተይዞልሃል፣ ዝም ብለህ ሄዳለሁ። ገዢውን ኃይለኛውን ካላሰርክ ተጽዕኖ ማምጣት አትችልም። ታውቃላችሁ ጌታ ሆይ ኤርሚያስ 70 ዓመት ነው ምርኮ ይመለሳል ብሏል። ቃሉና ጊዜው ደርሷል። ነፃ አውጣና እባክህ ማረና። 41 ቀን ነው 21 ቀን ጸሎት የለም። አንድ መልአክ መጣ። ዳንኤል ማረኝ ማረኝ ብቻ ነው እንዴ አንተ ስራ? በኃጢአት ምክንያት የሚታሰር በረከት አለ አውቃለሁ። አሁን ግን አይደለም። እና ለምንድን ነው ታዲያ 21 ቀን ሙሉ የፈጋሁት? አልገባም። ጸሎት የተሰማው በመጀመሪያው ቀን ነው። ይሄን ሁሉ ቀን ያዘገየህ ማን ነው? የሜዶንና የፋርስ አለቃ ነው። ሜዶንና ፋርስ ቤተ መንግስት አይደል እንዴ ያሉት አለቆች? አይደለም፣ አየሩ ላይ ያሉ። ታዲያ እኔ ምን ማድረግ አለብኝ? እኛ የመላእክቶች አለቃ በውጊያው ስላገዘኝ ሹልክ ብዬ ነው የመጣሁት። አንድ የጎደለ ነገር አለ። የሜዶንና የፋርስ አለቃ አየር ላይ አለ። ውረድ በልልን፣ በኢየሱስም ወጋው በልልኝ፣ ታሰር፣ ባህር ውስጥ ግባ በልልን፣ አስለቅቀልን፣ አግዘን እንጂ። ጌታዊ ጥበብ ስጠኝ፣ ይህን ሚስጥር እኮ አላውቅም። በኋላ ይሉት አንድ ቀንድ ያለው 2 ራስ ያለው በዚህ ፍየል ተዘረዘረለት። ዓለምን ሁሉ በክፉ እንደተያዘች ገባው። ዳንኤልም በ3 መንግስታት በናቡከደነጾር በባቢሎን መንግስት በሜዶንና በፋርስ መንግስት ኑሮ ተከናወነለት። እጅግ ጥበብ አድሮ ተጽዕኖ አመጣ። ነገስታቶች ሁሉ የዳንኤል አምላክ ያው አምላክ ነው ተባለ። ለምን? ገዢውን ያስረው ጀመር። ይገርማቸው መተተኛ መጽሐፍ ገላጭ ኮከብ ቆጣሪ ሁሉ በኢየሱስ ስም ለ4 ሚሳቅ ይሳቅ አብደናጎም ቀጠቀጡት በሚሳኤል። ሰላምታ ሰጥተው ከዳንኤል ለቀቁ። ወገኖች ሆይ የገሃነም ደጆች የማይችሏት የኢየሱስ ስም አለን። አየሩን ለክርስቶስ እንማርከዋለን። ካልጸለይክ ዝም ካላልክ አዚም ነው የሚረጭብህ። እድሜ ረጅም ፍሬ ትንሽ ሆኖ ቁጭ ነው የሚልህ። ተው ግፋ በለው ነው የሚሆነው። ቅልል ብሎ ብዙ ፍሬ የምታፈራው በጸሎት ኃይለኛውን ስታስረው ስታስለቅቀው ሊቋቋምህ አይችልም። ወደ መቄዶንያና አርዳን ጳውሎስ ከሲላስ ጋር ሲሄድ አንዲት ገረድ የልዑል አምላክ ባሪያ የመዳን መንገድ የሚነግራችሁ የእግዚአብሔር ሰው፣ እኛ ብንሆን የጸሎት አባል ነው የምናረጋት። ይኸውልህ የመዳን መንገድ የሚለውን በግሪኩ ሳየው ከመዳኖች መንገድ አንዱ በሐውላ መንገድ ነው፣ መሐመድም መንገድ ነው። አንዱ እንደማለት እኮ ነው። ኢየሱስ ከብዙ መንገዶች አንዱ አይደለም፣ ብቸኛ አንድ ነው። ነቅቶበት ዝም በይ አንቺ ዝም በላለው፣ ነቅቼብሃለሁ። መንፈሱ ሲበሳጭ በኢየሱስ ስም ልቀቃለው። የሰላቢ መንፈስ ነው ለካ።
የመቄዶንያ የፊልጵስዩስን ኢኮኖሚ በሙሉ የያዘ ስፒሪት ነው። ለካ መንፈሱ ሲታሰር ወህኒ ቤት መከፈት ጀመረ፣ ምድር መንቀጥቀጥ ጀመረ፣ ሊዲያ ማመን ጀመረች። ፊልጵስዩስን ለኢየሱስ ገቢ ያደርጋት። ገዢውን ኃይለኛውን ማሰር ወገኖች ሆይ የጽድቅ ተጽዕኖ ደቀ መዝሙር ሆነ ማህበረሰቡን አገርን እየለወጥክ ሩጫን ተፈጸመ ብለህ በሙሉ ብድራት ወደ እግዚአብሔር መንግስት ለመግባት እያንዳንዳችን ተልእኮ ላይ ማተኮር አለብን። መንግስተ ሰማይ ሩቅ አገር የሚሄድ መኮንን ትመስላለች። ለእያንዳንዱ እንደ አቅሙ መክሊት ሰጥቷል። ኢየሱስ ሲመጣ መጀመሪያ የሚጠይቅህ ምንድን ነው? ትዳር ተመችቶሃል? ደሞዝ አነሳ አይደል አይልህም። መክሊቴን ምን አረከው ነው የሚል። ይኸውልህ ያልሰጠውን አይጠይቅም። የሰጠውን ገና ባየ ጊዜ ነው የሚጠይቅህ። በቃ አልሰጠኝም ማለት አትችልም። ወይ ኩላሊት ነህ ወይ ልብ ነህ፣ እንደ ጅማት እየተገናኘ አንድ መክሊት፣ አንድ አክሊል፣ አንድ አገልግሎት አለ። ቢያንስ ኢየሱስ እንደ ምሳሌ ገና ሲቆም በተልእኮ ጀመረው። ምንድነው ተልእኮ? ነፃ ማውጣት፣ የተወደደችውን መስበክ፣ ለድሆች ወንጌል መስበክ፣ የታሰሩትን መፍታት ነው። ሁለት ከሰው መጠበቅ አለብህ። ይቅርታ እያረክ እየታገስክ አይተ እንዳላየ እያለፍክ ዞር እያልክ እንደዛ ነው። ገዢ ቦታ መምረጥ አለብህ። ምንድነው ገዢ ቦታ? በአጭር ሰዓት ወንጌሉ እንዲሰራጭ ዓለሙን ሁሉ የያዘ ልጆቻችን እጅ ሁሉ ያለው ሞባይል ነው። እሺ ብትጨቀጭቃቸው እሺ አይሉ። አንተም በያዙት ሞባይል ውስጥ መግባት አለብህ። ገዢውን ቦታ ካልያዝክ አይሆንም። ዓለም በሙሉ አሁን ወዴት እየሄደች እንደው ታውቃላችሁ? ቤተክርስቲያን የት ጋነች? እኔ አላውቅም። እና ከጽድቅ ይልቅ አመጽ የሞላበት አየሩ በሙሉ በፍጥነት ምን ተልእኮ አጓጊና አጋንንታዊ መልእክቶች በድረገጾች እንዳሉ ታውቃላችሁ? ቤተክርስቲያን ወገቧን ታጥቃ ይሄንን የአየሩን ክልል ገዢ ቦታ መያዝ አለባት። በእውነት ክፉ መናፍስትን ሐሳባቸውን አለመሳት። ድሮ ሰይጣን ነበር ይባላል። እባብ ነበር ሰይጣን። አሁን ዘንዶ ሆኗል አድጎ። እስር ቤት አይጨምርህም። ያኔ እንደነ ተስፋዬ ጋቢሶ ዘመን እስር ቤት እየጨመረ ምናምን ከሁሉ በላይ አብዮቱ ነው አይልህም። ቀይሮታል መልኩን። በጣም ስማርት ሆኖ ሐሳቡን እንዳትስቱ ተጠንቅቆ የሚለው ለዚህ ነው። መንፈሳዊ ሰው ሁሉን ይመረምራል እንጂ አይመረመርም። ስለዚህ በመንፈስ ቅዱስ እየተነዳ አጋንንትን አሰላለፈ እየበጣጠስ ካልሆነ ያዘገዩሃል፣ ያስረጁሃል። ኢየሱስ ተፈጸመ እንዳለ ሩጫችን ተፈጸመ ለማለት ያብቃል።